ሰው አይፈሩ። አንተስ ቀጭላት ትባልም እኮ አንተም ጎረምሳ ነህ እኮ ታዲያ እዚህ ጋር ሚዲያ ላይ መጥቶ ምን ያስፎክራል? የምሬ እኮ ነው። ምን ያስፎክራል? ሲጀመር የትናንትናው ስራችሁ ድራማ እንደሆነ ጥንቅቅ አድርጎ ያስታውቃል፣ ይታወቃል። እውነት ለመናገር በግም እንኳን ያነቃል። እንኳን እኛ ሰዎች ቀርቶ አይደለም የሚለው በግ ራሱ የትናንትናው ስራችሁ ይታወቃል። እውነት ለመናገር ማለት ነው። ግን ተከባበሩ፣ መከባበር አለባችሁ። እውነቴን ነው የምላችሁ። የልጅነት አጥንት ሰበር ያለ ወንድ ነህ ታዲያ አንተ ሰበረኝ ብለህ ከምትመጣ ዝሩ አገጥመውም ነበር። እንደ ውዶችዬ ግን እንደዚህ መስል እንዳይደብራችሁ እምዬን ነው ብላችሁ እንዳይደብራችሁ። በኢየሱስ እንዲሁ እኮ ይገርማል። አንተ ደግሞ ፍፄ ደግሞ መጀመሪያ ፀጉርሽን አሳጥሪ፣ ያቺ ደግሞ ፀጉርሽን ይዞ አንዱ እንዳይገትትሽ። ሰላም እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ነኝ። አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ አብራችሁ ይላላችሁ። አመሰግናለሁ። ትናንትና ብሩኬን ላይቭ ላይ ገብቶ አልኳችሁ ከስር የስም መዓት ይወርዳል። መስሚያው ጥጥ ነው እሱ። እናቴ ገሙን እየተጫወተ ማንንም አይሰማም። ኮሜንት ነበር ሲጀምር መሽታያል ተታች ይሳደባሉ። ኮሜንቶቻቸውን እስከሚደክማቸው ይጽፋሉ። እሱ መስሚያው ጥጥ ነው፣ ማንንም አይሰማቸው። ምክንያቱም የሚሰሩት ስራ ስለሚያውቅ እኮ ነው። እናንተ አልገባችሁም። ሀይሚ እኮ ምንም የተፈጠረ ነገር የለም። ስራ ነው እጃቸው በደረሰበት ትነፍሳለች ማለት ነው። እየወሰዱ ፋይል እያደረጉ የእኛ ጀግና በአንበሳ እያቀናበሩ የእኛ ጀግና አይድላችሁ ቅመሞችዬ። እንቅልፋችሁን አታችሁ ቲክቶክ ላይ ብላችሁ ተቀምጣችሁ ታመሻላችሁ። የእውነቴን እኮ ነው። ላብ ህዝቡ በገባ ቁጥር እናንተ ቲክቶክ ላይ ላብ ላይ ተዘብስታችሁ እንቅልፋችሁን አታችሁ ታድራላችሁ። የእውነቴን ነው የምላችሁ። እነሱ እንኳን እየተጠቀሙ ነው፣ ብራቸውን እያበሰሩ ነው። እናንተ ግን ከስራ ስትደክሙ እየዋላችሁ በስራ ልባችሁን እየፈሰሳችሁ እየዋላችሁ ማታ ላይ እነሱ ጋር እስከ በዱባይ 4 ሰዓት 5 ሰዓት ድረስ ጓደኞቼ ላብ ላይ ሄደው እዛ ኮሜንት ይጽፋሉ፣ ታብታብ ያደርጋሉ ምናምን። እኔ እናንተ እንቅልፍ ካልተኛችሁ እኮ ነገ በሽተኛ ነው የምትሆኑት። ለአሁኑ ላይ ይሰማችሁ ይችላል። የምሬ ነው የምላችሁ። በሽተኛ ነው የምትሆኑት። እኛ እንኳን ቲክቶክ ላይ ብንሄድ እንኳን ሪከርድ ያርገን ፖስት ለማድረግ ነው። ገባችሁ አይደለ? ለፎሎ እንዲመጣልን አካውንታችን እንዲያርግልን ምናምን ሪከርድ ያርገን ፖስት ለማድረግ ነው እኛ እንኳን ገብተን እንጂ እናንተ አይናችሁን አፍጣችሁ በዛ ላይ ታብታብ እያደረጋችሁ ስልካችሁን እያደነዘዛችሁ ምን እንደምትጠቀሙ አላውቅም። እንቅልፋችሁን አታችሁ ሲነግሯችሁ አይገባችሁ። በጎች እነሱ የሚሰሩት ስራ ነው። እናንተ ግን በጎች ናችሁ። አሁን አልተማራችሁም መሰለኝ። አሁን የተማረ ሰው ያውቃል ወገን። አሁን አልተማራችሁም ይመስለኛል። በጎች ናችሁ። አሁን የእውነት የሚናገሩት የተጣሉ መስሏችሁ እኮ ነው። እናንተ ጅሎች ናችሁ እንዴ? ለምን ጅል ትሆናላችሁ? በጣቱ ነው እንዴ? እስከ መቼ ነው የሚገባችሁ? እዛ የሀይሚን እናት ይዘቀዝቃሉ፣ እዛ ጋር የብሩኬን እናት ይዘቀዝቃሉ። መስሚያቸው ጥጥ ነው እነሱ። ብራቸውን ያገኙ ብቻ። እናንተ ስትደክሙ፣ እናንተ ኢዲየት ስታደርጉ ስታቀናብሩ እጃችሁን ይደክማችኋል። እነሱ ከሆኑ ኬርለስ ምንም አይመስላቸው። አይዶን ኬር ምንም አይመስላቸው። ምክንያቱም የወደፊት አላማቸውንና ብራቸውን ነው የሚፈልጉት እነሱ። እናቴን ዘቀዘቋት፣ አባቴን ዘቀዘቁት፣ ምንም ወይበስ ነው። ትናንትና ደግሞ ብሩኬ ደግሞ ባለፈው የሆነ የመላጣ ላይ ነው ምናምን ብሎ ነበር። ትናንትናም ላይ ተናገር። ለምዶበት እኮ ነው ይሄ መላጣ ላይ ነው የሚል ለምዶበታል። ትናንትና ራሱ ላይብ ላይ እንደዛ አለ ማለት ነው። ልምድ ነው። ገባችሁ? እናንተ ግን ነገር ታባብሳላችሁ ከስር ላይ። እንዴት አባታቸውን ትሰድባለህ ምናምን እያላችሁ። ሀይሚና ብሩኬ አንድ ናችሁ። እናንተ አታሽቃውጡ፣ በነፈሰበት አትንፈሱ። ለእውነት ቁሙ። አለቀ። ካልፈለጋችሁ አትዩ። እውነቴን እኮ ነው።
እንዴ በጣም እኮ ነው የምትገርሙኝ አንዳንዶቻችሁ። አላማችሁ ምን እንደው ቲክቶክ ላይ አይናችሁን አያማችሁም እንዴ? ላብ ላይ እስከ 4 ሰዓት እነሱ እስከ 4 ሰዓት በዱባይ ቢያመሹ እነሱ እኮ ሙሉ ቀናቸውን ቤታችሁ ይተኛሉ። እናንተ ስራ ናችሁ። እንቅልፍ ካልተኛችሁ አይምሯችሁ ጭንቀት ይሆናል። ሌላ ነገር ይመጣባችኋል። ፊታችሁ ይበላሻል። ያለ እድሜያችሁ ፊታችሁ ይሸበሸባል። እውነቴን ነው የምላችሁ። ያለ እድሜያችሁ ፊታችሁ ይሸበሸባል። ብዙ ነገር አለ። እንቅልፍ ያለ መተኛት ብዙ አይናችሁ ስር ይጠቁራል። ብዙ በሽታ ያመጣባችኋል። ለአሁኑ ላይ ይሰማችሁ ይችላል፣ በኋላ ግን ይሰማችኋል። ስለዚህ ነቅ ሁኑ። ለነገሩ እናንተን ከመምከር ቢቀር ይሻላል። ምክንያቱም እንደዚህ ተብላችሁ ስትነገሩ ሰውን ወደ ሌላ ነገር እያረጋችሁ ስለሆነ ከዚህ በላይ ባትሄዱ ጥሩ ነው። ትናንትና ተበላሸ። ትናንትና ከሚባል በላይ አበላሻችሁት። ድራማውን አበላሽታችሁታል። ለማንኛውም ፈታ በሉልኝ የኔ ወርቅ ቤተሰቦች፣ ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ። አመሰግናለሁ። ይሄ ለማለት ነው የመጣሁት። ባይ ባይ።